የእርዳታ ጥሪ የማሪሸስ ስንለው ገብርዬ በሊቢያ ስደት ታስሮ የተደበደበ የአእምሮ ጭንቀትና የአካል ጉዳት እንዲሁም አይኑ ጠፍቶ እግዚአብሔር ረድቶት ከ1 ዓመት ከ6 ወር ቆይታ በኋላ ቤልጂየም ገባ። በሕክምና ሲረዳ አይኑ ነገር ተስተካክሎለት በጭንቀት ያሳለፈው የስደት ጉዞን እያሰበ በጠና ታሞ በድንገት ሕይወቱ አልፏል። ቤተሰብ ስለሌለው የሀገሩ መንግስት ሊያቃጥለው ሲል በስደት ያሉት ኢትዮጵያውያን ተረባርበው አቤቱታ አስገብተው ከመቃጠል አትርፈውታል። ቤተሰቡንም ፈልገው አግኝተው ለእናቱ ሲነገር ሐዘኑ ከአቅማቸው በላይ ሆኖ በብስጭት ደረታቸውን እየመቱ ሊረጋጉ አልቻሉም። የልጃቸውን አስክሬን እንድንልክላቸው በእንባ ተማጽነውናል። የግድ ሬሳው ኢትዮጵያ መጥቶ መቀበር ስላለበት እናትየው ከደረሰባቸው ጭንቀትም ለማቅለል ሁሉም ኢትዮጵያውያን፣ ኤርትራውያን የአቅማችንን እንድንለግስ ጥሪያችንን እያሳወቅን ለሞተው ነፍሱን ይማርልን፣ ያሉትንም ይጠብቅልን። ለወገን ደራሽ ወገን ነው። ለወገን ደራሽ ወገን ነው።